ባለህበት ሆነ እንድትቀር አልተፈጠርክም። በአንድ ቦታ ለመቆየት አይደለም። አንድ ሐሳብ ለዘላለም ለማሰብ አይደለም። ተመሳሳይ ፍርሃትን እስከ መጨረሻው ትንፋሽ ለመሸከም አይደለም። እዚህ ያለኸው ለእንቅስቃሴ ነው። ለማደግ ካወቅከው ነገር ሁሉ ለበለጠ ነገር ነው። ስለዚህ አስብበት። በየሰከንዱ ሰውነትህ እየተለወጠ ነው። ልብህ ይመታል፣ ሴሎችህ ይታደሳሉ፣ ትንፋሽህም ይለዋወጣል። ታዲያ አእምሮ አሁንም ትላንትና ላይ ለምን ታሰረ? ሰዎች አንተ በነበርክበት በወደቅክበት በፈራኸው ነገር ሊጎዱ ይሞክራሉ። ነገር ግን እነሱ የወደፊት ሕይወትህ ደራሲዎች አይደሉም፣ አንተ ነህ። ብልህ መሆን የለብህም። ሁሉንም ነገር መረዳት የለብህም። ፈቃደኛ መሆን ብቻ ነው ያለብህ። ትላንትና ከወሰድከው አንድ እርምጃ በላይ ለመውሰድ ፈቃደኛ ሁን። የሚቀጥለው የአንተ አዲሱ ማንነት እየጠበቀህ እንደሆነ ለማመን ፈቃደኛ ሁን። በትዕግስት የአንተ ፈቃድ እስኪፈጸም። የምታደንቃቸው በጣም ጠንካራ ሰዎች አንድ ጊዜ በጥርጣሬ በፍርሃት የተሞሉ ነበሩ። ከዛ በኋላ ግን በርተው ታዩ። ምክንያቱም ዝግጁ ስለነበሩ ሳይሆን፣ ነገር ግን እየፈሩ ለመንቀሳቀስ ፈቃደኛ ስለነበሩ ነው። ካለፈው ሕይወት በላይ ነህ። ሰዎች ማድረግ ትችላለህ ወይም አትችልም ካሉ በላይ ነህ። እዚህ የመጣኸው ለመዋሃድ አይደለም። እዚህ የመጣኸው ሰብረህ ለመግባት ነው። ስለዚህ ዛሬ ፍርሃትን አይሆንም በለው እና ለሚፈጠረው ችግር ኃላፊነት ለመውሰድ አዎ ዝግጁ ነኝ በል። ፍጹምነት ለማግኘት ሳይሆን እድገትን ለማግኘት ለሌላ ጊዜ ያስቀመጥከውን አንድ ነገር ጀምር። እውነቱ ፍጹም የሆነ እቅድ አያስፈልግህም። ከሰበብህ በላይ የሚጮህ ምክንያት ብቻ ነው የሚያስፈልግህ። እና ዛሬ ማንም ካልነገረ እኔ የመጀመሪያው ልሁን። ለመጀመር በቂ ነህ። እንድታድግ ተፈቅዶልሃል። ከዚህ በፊት የማታውቀውን ሰው ለመሆን ብቁ ነህ። ዓለም በአንተ እስኪያምን አትጠብቅ። ሊታመን የሚገባ ሰው ሁን። አስታውስ፣ ባለህበት ሆነ እንድትቀር አልተፈጠርክም።